ዘንድሮ ሪፎርሙን ስንሰራ ደሞዝ ጭማሪ ያስፈልጋል፣ ሰዎች ይቸገራሉ ብለን እንደ መንግስት 91 ቢሊዮን ብር ነው የጨመርነው። በዘንድሮ 7 ወር 8 ወር ከጨመር 91 ቢሊዮን ብር ነው የጨመርነው። አጨማመራችን ላይ የኢትዮጵያ መንግስት ሰራተኛ እስከዛሬ በነበረ ሁኔታ ከታች ያለው 1000 ምናምን የሚያገኙ ሰዎች አሉ። እዚህ ፕራይም ሚኒስተር ኦፊስ የሚሰሩ የ1200 ደሞዝተኞች አሉ፣ በየቦታው አሉ። እንደዚህ እንደ ሀገር ሚኒመም ዌጅ አልሰራንም። እንደ ሀገር ቢያንስ ግን በመንግስት እንጀምረው። ሰው 1000 ብር እየበላ አንዳንዱ ልጆችም ስላሉት መኖር ስለሚቸገር ከላይ ያለውን እናሳንሰውና በትክክለኛው የደሞዝ ጭማሪ መጠን ከሄድን ታች እያነሰ ላይ ከፍ ከፍ እያለ ነው በፐርሰንቴጅ ስለሆነ ያንን ገልብጠው ላይ እንቀንስና ታች ያለው ሰው መኖር የተሳነው ሰው ትንሽ ኑሮውን ከፍ እናድርግ ብለን ከ1000 ምናምን ሚኒመም የሚባለው የመንግስት ክፍያ 4800 አስገብተናል። ሚኒመም የሚባለው አሁን ከመንግስት ጨርሰን ወደ ግሉ ሚኒመም ዌጅ እንመጣለን። እየተዘጋጀን ያለን 4800 ስናስገባ ዝቅተኛ ኢንካም የነበራቸው ደሞዝተኞች 300% በላይ ጭማሪ መጥቶላቸው በደሞዛቸው ውስጥ ላይ ግን ፐርሰንቴጁ ያንሳል። ለምን አነሰ? 91 ቢሊዮን ብር በአመት ኢንጀክት ከማድረግ በላይ ኢትዮጵያ አቅም የላትም። ለምን? ቅድም ያልኳት ናታ ኢትዮጵያ 91 ቢሊዮንም አመጣ ብዙ ነገር ቀናንሳ ነው ያደረገችው። ከዚያ በላይ ቢጨመር ጠቃሚ ነበር፣ በጣም ጠቃሚ ነበር። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም። ግን በአንድ በኩል ስብራት እንጠግናለን፣ በሌላ በኩል ደግሞ ለትውልድ ሀገር እንሰራለን ስላል ሰምሃው መስዋዕት ካልከፈልን በስተቀር የምናስበው ነገር ልናሳካ አንችልም። አሁን ዘንድሮ የፌደራል መንግስት ሰራተኛ ፌደራል መንግስት ደሞዝ የሚከፍለው 450 ቢሊዮን ብር በልጧል ከምናስገባው ገቢ። ኖት አምና ዘንድሮ ከምናስገባው ገቢ ግማሹ የሚውለው ደሞዝ ነው። 900 ገደማ ቢሊዮን ብር ገቢ እንጠብቃለን። ግማሹ ደሞዝ ነው። በቀረው ግማሹ ነው እንግዲህ ማንኛውም ነገር የሚሆነው።